ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ሕዝብ ላይ እየተጫወተብን ነው። አንተ እንዴት ትሪት እያደረገ? ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር የሚጣለው ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጣላል እንጂ እንዴት ብሎ በኤርፖርት የሚወጣው? አሁን ልጅ ልውጣ ቢል እንኳን አይቻልም። ቀልዳለ ከሀገር ቢወጣ እንኳን አይመልጥም። እኔ እንት ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ስለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል ይሄ ቪዲዮ ለኢትዮጵያ ሴዶ እኮ አልፈለግም። መጀመሪያም በግድ አስገብታችሁ አሁንም ደግሞ በግድ አልፈልግም ብሏል እኮ እሱ። ኧረ በስመ አብ ህዝብ አድርሱልኝ ማለት ነው። ውድድሩን ያልጮት ለምንድን ነው የማትጮተው? አልጮትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም አልጮት። እሺ ቅዳሜ ይሆናል። ችግር የለም። ቅዳሜ ሴራ ነው። የባለፈው የንቃተ ህሊና መች ቀን ነው የተደረገው? እሑድ ቀን። እሑድ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ እንቁላሉ መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ ምን ይሄ እንቁላልና ሃይማኖት ይችላል እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አርጋ ነው የሚለው ነገር መጠየቅ አለበት። አረ ሴዶ እኮ ሲፈልግ እንደዚህ እኮ ነው የሚያደርገው። መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እኔ አረ እሺ ምንድነው ሐሳብህ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ። ያ ብቻ አይደለም ከሀገር እንዳይወጣ ጋይ ሰይዶ አመኑ ተነስቶበታል። ይህንን ቪዲዮ እናዳምጠውና የራስ አስተያየት የሚሰጥ ይሆናል። ደርም በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል። ይኸውላችሁ እንደተመለከታችሁት ቪዲዮ የለቀቀው ቀን ነው። እኔ ግን ቀን ድረስ ነው ነበር እነ አሹም እነ ጌታቸው ማለት ነው እንዲያነሳው ቪዲዮ ያደርጋሉ ብዬ ነበር። ነገር ግን ቪዲዮውን አላነሳውም፣ እስካሁን ድረስ አለ። ስለዚህ እኔ ደግሞ የራሴ አስተያየት እሰጣለሁ። አቀሳሳሪት የሚል ቅጽል ስም ያሰጠኝ ፋይት ነውና ወደድክም ጠላህ ማለት ነው ሪንግ ውስጥ ትገባታለህ። ተጨማሪ ሄይ ካስፈለገ አለሁኝ እገኛለሁ። አሹ ከደቂቃዎች ፊት ወጥቶ ከዚህ በኋላ አብሬው ነው ማድረው በኔ ክትትል ስል ይሆናል ሲልም ተናግሯል። እንግዲህ ያ ብቻ አይደለም ከሀገር እንዳይወጣ መደረግ መቻል አለበት። እንዲህ በቀላሉ የምንፋታው ጉዳይ አይደለም። ግዴታ ወደድክም ጠላህም ሪንግ ውስጥ ትገባታለህ። ፋቴ እንዲህ በከንቱ አይቀርም። ግን እኮ ማለት እነሱ ራሱ አውቆ ነው እንጂ ሴዶ እኮ ማለት አልገባም አላለም እኮ ይገባል። ግን በቃ ይሁን በቃ ታውቃላችሁ ሴዶ በጣም ብቻ ይገርመኛል። ሴዶ እኔ ማለት ነው መግባት ይገባል እኮ ግን አውቆ ነው በቃ አውቆ ሙገርብ እኮ ነው። ፒስ ጋይስ የፋይቱ ቀን ሳይደርስ በፊት 1000 ያስገቡ ነው። አሁን 500 ምናምን ነው ወደ 600 እየገባው ነው። ፕሊዝ ሰብስክራይብ አድርጉልኝ። ኮች ቃል ታይተን ቨርሰስ ቃል ኪዳን ምንም አይነት ዳውት የሌለው ነገር ነው። እኔ አሁን እዚህ ጋር ግራ የገባኝ ታይተን በኖካውት ነው የሚጨርሰው ወይስ በሰብሚሽን ነው የሚጨርሰው የሚለው ነገር ነው እንጂ ከዛ ውጭ ምንም እንትን የለውም። ሮቤል ቨርሰስ ንቃተ ህሊና ኢድሪስ ቨርሰስ ቦይሪስ ሴዶ አልጣላም ብሏል። ከእንደገና አሁን ዛሬ አልጣላም ብሏል። አሁን እኔ ለጌታም ጌታ አለው ባይዘው ለጌታም ጌታ አለው። ምንድነው ጌች ያኛውን ሰውዬ ፎሎ አንፎሎ ያደርጋል። ሴዶ ጌችን ፎሎ አንፎሎ ጌች አሁን ቤት ቁጭ ብሎ እሺ ምን ላርግ ጌታቸው ቶማስን ፎሎ አንፎሎ እያደረገ ሴዶ ደግሞ ጌታቸውን ፎሎ አንፎሎ እሺ ሂምቢ እያለ ነው። ስለዚህ ለጌታም ጌታ አለው እሱ እንዳለው ማለት ነው። ዱባይ ላኩ ማስታወቂያ አሰራው ከዛ ውጥፍ ነቃ ያዘጋጀው ምን ላርግ እያለ ነው። ቲክ እየቀለደ ራሱ አይመስለኝም እውነት ለመናገር ማለት ነው። አይታችሁታል መጨረሻ ላይ ልብሱን አውልቆ እንዴት እንደሄደ አይታችሁታል። በቃኝ ጆኒ ደግሞ ጭራሽ አይ ዶንት ቲንክ የገባው ራሱ አይመስል። ጆኒ ደግሞ እንደ ፍቅር አይነት አጠራር ነው የሚጠራው። ሴዶ ሐሙስ ማታ ራብ በልተህ ወይን ተጎንጭተህ ከኔ የሚያተርፍ ሰው የለም ትመጣለህ አንቀዋል አንቃሉ። ይህን ነገር
ትልቁ ኢቨንት ነው። ሳፋሪኮም ነጌጅ ምናምን በቃ የሚገርም ስራ ነው የሰራችሁት። እሺ በቃ እኛ ግን 2018ን በትክክለኛው መንገድ መሰናበት አለብን። በቃ እንደ ተመልካች እየፈለግን ያለነው ነገር እዛት ይሄ በጣም ብዙ ነገር መጠየቅ ነው። 2018ን በስነ ስርዓት እንሰናበተው በቃ። ስለዚህ የሆነ ሰው ስበሩልን ወይ ደግሞ ኖካውት አብሉልን። ይሄ ከባድ ነገር ነው፣ ከባድ ነገር ነው። አልገባኝም። ይኸውላችሁ እኔ ለነው ነገር እዛት ይሄ በጣም ብዙ ነገር መጠየቅ ነው። 2018ን በስነ ስርዓት እንሰናበተው በቃ። ስለዚህ የሆነ ሰው ስበሩልን ወይ ደግሞ ኖካውት አብሉልን። ይሄ ከባድ ነገር ነው፣ ከባድ ነገር ነው። አልገባኝም። አዎ አንድ ሰው እንዲሰበር ፈልገ ነው ይሰበራል። አንድ ሰው ይኸውላችሁ እኔ ሴዶን የምደግፈው ታክሲ ውስጥ ጆኒ ጁጂትሱን የሚመስል ሰውዬ ውትፍ ስላሳየኝ ነው። ውትፍ ነቃይ ውትፍ ስላሳየኝ ነው። እኔ ካሌብን የምደግፈው መርካቶ ሄጄ ስልኬን ተበልቼ ስለነበረ ነው። በቃ ምንም ይሄን ያህል ዲፕ ነገር የለውም። በቃ ስለዚህ እቀራለሁ አልመጣም ምናምን እንመጣለን አንተ ያለህበት ድረስ በቃ ከፍለናል። እንግዲህ አሁን ከፍለን ቲኬት ገዝተናል። 150 ሺህ ብሩን 100 ሺህ ብሩን ተሸጦ አልቋል። እንመጣለን በቃ ሰፈር። እኔ ዛሃራን የምደግፈው የአብስራን የመሰለች ሴትዮ ሪጀክት አድርጋኝ ነበር። እንደዛ አይነት ሴት ነው የሚመቸኝ። በቃ እኔ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖቱ ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ ይሄው እንግዲህ ማረፍ አልቻልንም። ኤኒዌይስ ሰማሁት ቪዲዮን አሁን ነው ያየሁትና ይኸውላችሁ ልንገራችሁ። አንተም ስማኝ በደንብ ወደህም ይሁን በግድህ ግራም ነፈሰ ቀኝ ከፈለክ እንደው ነው እንኳን ቢባል ማፍረሻውንም ቢሆን እዛው ሪንጉ ላይ አድርገን ተገባታለህ እንጂ መፋታት ወደም በግድም ያው ልወጣ ነው ከቤት እስከ ውድድሩ መጨረሻ ቀን ድረስ ከሴዶ ጋር ነው ማድረው እንዳያመልጥ ማለት ነው። ስለዚህ ዛም ከላመቻቻለሁ ከሱ ጋር ያደርኩ ጠብቀዋለሁ። ምንም አይነት ነገር አይቻልም። ትገባታለህ። በግድ አስገቡልን። በግድ በቃ ቦስ ነው። አሁን ለኛ ቦሳችን ነው። በቃ ኢቲኤፍሲ ቢግ ቦስ ነው፣ ቦሳችን ነው። አሁን ዳና ዋይት ቦስ ነው የሚሉት አሁን እና ሐምዛ ቸማያም እና ኻቢብ ማለት በቃ በቦስነት አንተ ሌቭልህን ማወቅ ነው። በቃ እሱ ቦስ ነው። ከዚህ በኋላ ምን ከዛ ጋር ተጣላህ ምን ያስባል አይልም። ደግሞ ሞኝም አይደለም፣ እንደዛ አይልም። ብልጥ ነው። ገብቶሃል አይደል? ብልጥ ነው። እንደዛ አይልም። በቃ ሂዝ ቦስ ኦፍ ኢቲኤፍሲ። ስለዚህ ማወዳደር ነው እሱ ማለባለም ነው እንጂ ምን እንደመጣበት ተሰበቀ። በነገራችን ላይ ውድድር እኮ ስንገባኛ ደማችን ሰጠን ነው እንገባ። የትሬኒንግ እየሰራን አይደል? ዝም ብላ አገባ። ለምን በቃኛ ለወጣቱ ለታዳጊው ብለን ነው ይሁን። ሌላም የሚዘጋጀው እንደዛ ነው እንጂ የሆነ አንዳንዴ ተራ ያደርጉታል። አንዳንድ የማያውቁ ሰዎች ውድድሩን ወደ ተራነት ለመቀየር ያስባል። እንደዛ አይደለም። በቃ እሱ ሲሪየስ ነው መሆን ያለበት። ከዚህ በኋላ እንደዚህ አይነት ሐሳብ እሱም አይምሮ ውስጥም አይመጣ መሆን ያለበት እንትና ኮላቱና you are not my level I have a tax እኔ በቃ የራሴ የሆነ ስራ አለኝ። እኔ ቦስ ነኝ፣ የኢቲኤፍሲ ቦስ ነኝ። ሰዎች ልጆች አሉኝ፣ ልጆቼ ማወዳደር ነው የምፈልገው። በቃ ለምን እሱ መወዳደሩ ምንም የሚፈጥረው ነገር የለም። በወጣቱም በታዳጊ እንደ ኢንተርቴይንመንት አሁን ጆን ዳንኤል እና አዶናይ ቢወዳደሩ ምናምን አንተ ብሎ ነበር እንዴ? አያስፈልግም። ምንም አያስፈልግም። እንደዚህ አይነት ነገር አያስፈልግም። ሪል ነገር ነው ለህዝቡ ማሳየት ያለበት። ሚክስድ ማርሻል አርት ሪል ነው፣ ድብድብ ሪል ነው። በቃ ሚክስድ ማርሻል አርቱ ቦክሲንጉም ሪል ነው፣ ታይ ቦክሲንጉም ሪል ነው ብለህ ነው እንጂ እንደዚህ አይነት ሰዎች አያስፈልጉም። በቃ ጋይስ ጌችን አግኝተነዋል። ጌች በመጀመሪያ አሁን ሳይዱ ሪንግ ውስጥ ይገባል አይገባም ነው። ምክንያቱም አንደኛ አንተ ለውድድሩ የከፈልከው ነገር እሱን እንዳለ ሆኖ ማለት ነው። እኔ ራሱ አቀሳሳሪት የሚል ቅጽል ስም ተሰጥቶኛል። ከሃኒያ ወደ አቀሳሳሪነት ተቀይሬያለሁና ይገባል አይገባም? ቁርጡን ንገረን። ይገባል እንዴ? ከ120 ሚሊዮን ህዝብ ጋር ይታያል አይደል? እንዴት ይኖራል? መንገድ ለመራመድ ላይ ይችላል እኮ። ስለዚህ ወዱ ሳይሆን በግድ ይገባታል። የትም ቢሄድ አበሻ የሌለበት ምድር የለም እኮ። ስለዚህ ከሁሉም ሰው ጋር የሚደባደበው ሶቅ የትም ቢሄድ ጎተታ ታመጣለህ። ከሪንግ ውስጥ ካለው ፋይት በላይ ህዝቡ ነው የሚደበደበው። እሱ በድንጋይ ነው የሚወገረው። ጆን ሴዶ እንዴ ትወገራለህ? ተው 120 ህዝብ ጋር ጸብ የማይሆነውን
ፒስ ጋይስ የፋይቱ ቀን ሳይደርስ በፊት 1000 ያስገቡ ነው። አሁን 500 ምናምን ነው፣ ወደ 600 እየገባው ነው። ፕሊዝ ሰብስክራይብ አድርጉልኝ።